بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته إن شاء الله يكترنا من الجنيا ينون ساكننا يتنوين هج يتملكتنا كذب في بنبروت كفلوجات الله إظهار تملكتنا إدغام تملكتنا زاري دمو من ملكته وسوستنيو هج هنون إقلاب مالت مقلبت مالت سيون يمنقلبتهم ني يميلون دمس وين فيدل هون بمتكم وده من ይላል ኢቅላብ ማለት መገልበጥ ማለት ነው ን የምትሏን ድምጽ ወደ ምን ገለብጣለን መቼ ነው ምን ገለብጣው ምን ስናይ የኢቅላብ ፊደል አንድ ብቻ ናት የኢዝሃር 6 ናቸው የኢድጋም እንዳጠቃላይ 6 ናቸው የኢቅላብ አንድ ናት እሷም ባ ናት በኑን ሳኪናና በተንዊን ህግ የኢቅላብ ፊደል ባ ናት ስለዚህ ከኑን ሳኪና በኋላ ወይም ደግሞ ከተንዊን በኋላ ባ በሚመጣ ሰዓት ኢቅላብ እናደርጋለን ማለት ነው ኢቅላብ እናደርጋለን ምሳሌ እንመልከት ሚን ባዕዲ ይላል አይደል ሚን ባዕዲ ኑን ሳኪና አለች እዚህ ጋር ከኑን ሳኪና ቀጥሎ የመጣው ማን ነው ባ ነው እዚህ ጋር የመጣው ከኑን ሳኪና ቀጥሎ ማለት ነው ስለዚህ ን የምትለዋን ድምጽ እችኛዋ ሚን ባዕዲ የነበረችውን ንን ወደ ምን ቀይራታለን ሚ መ ትሆናለች ሚ ነ የነበረችው ሚ መ ግን ሆነ እንጨምርበታለን ሲቀራ እንዴት ነው የሚሆነው ሚም ባዕድ ያዝ እናደርጋለን ቁርአን ላይ ብዙ ጊዜ ኑኗ ላይ ምን ይቀመጣል ሚም ትንሽ የሚም ነገር ትቀመጣለች ሚም ባዕድ ያዝ አድርገን ሚም ባዕድ በሚል ያዝ አድርገን መቅራት ይተበቀብናል ማለት ነው ሁለተኛው በተንዊን ብንመለከት አሊሙን ቢማ ይላል አይደል አሊሙን ቺሚም አሊሙን ናት ተንዊን ናት ስለዚህ አሊሙን ነ የምትለዋን ወደ ምን ቀይራታለን ምክንያቱም ከተንዊን በኋላ የመጣው ማን ነው ባ ስለሆነ የኢቅላብ ፊደል ስለሆነ ማለት ነው ስለዚህ ስንቀረው እንዴት ይሆናል አሊሙም ሙን ሳይሆን የምንለው ሙም ቢማ አሊሙም ቢማ በሚል ኢቅላብ አድርገን እንቀረዋለን ንን ወደ ምን እንቀይራለን ንን ወደ ምን የመቀየር ስራ እንሰራለን ማለት ነው ስለዚህ ኢቅላብ ማለት መገልበጥ ማለት ነው የምንገለብጠው ደግሞ ን የሚለውን ድምጽ ወይም ፊደል ሁነ በመጠቀም ወደ ም ነው የኢቅላብ ፊደል አንድ ነው እሱም ባ ነው ከኑን ሳኪና በኋላ ወይም ከተንዊን በኋላ ባ ከመጣ ን የምትሏን ማለት ነው ወደ ምን ገለብጣታለን ያዝ እናደርጋታለን ሚም ባዕድ አሊሙም ቢማ ያዝ አድርገን እንቀራለን ማለት ነው ይህ ሶስተኛው የኑን ሳኪና እና የተንዊን ህግ ኢቅላብ ማለት ይሄን ይመስላል ኢንሻአላህ ጀዛኩሙላህ ኸይራን ሰላም አለይኩም ወራህመቱላሂ ወበረካቱሁ لن تستقيم حياتنا إلا به هو القرآن